ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ እጅግ አስደናቂ ስለሆነ አንድ የሳይንስና ኢንጂነሪንግ ርዕስ እንነጋገራለን። ይህም አውሮፕላን እንዴት ይበራል የሚለው። እስቲ ለአንድ ደቂቃ አስቡ። በሺዎች ኪሎግራም የሚመዝን ግዙፍ ብረትና ሌሎች ከባድ ቁሳቁሶችን የያዘ አንድ ትልቅ ማሽን እንዴት ከመሬት ተነስቶ በሰማይ ላይ ለሰዓታት ሊበር ይችላል? ክንፎቹ እሱን እንዴት ይሸከማሉ? ሞተሩስ ምን ያደርጋልና አየር እኛ ማናየው አየር እንዴት አውሮፕላን እንዲሸከም ይችላል? ዛሬ እነዚህን ሁሉ ጥያቄዎች ከመሰረታቸው ጀምረን መልሳለን። ከዚህም በላይ በቪዲዮ መጨረሻ ቀላል የሆነ ሞዴል ኤርፕሌን እንዴት መገንባትና መገንባት እንደምንችል እንማራለን። ነገር ግን ከመስራት በፊት አውሮፕላን የሚበርበትን ሳይንስ መረዳት አለብን። ስለዚህ እንጀምር። አውሮፕላን በሰማይ ላይ ሊበር አራት ዋና ዋና ኃይሎች በላዩ ላይ ይሰራሉ። እነዚህም ልፍት፣ ዌይት፣ ትራስት እና ድራግ ናቸው። በአማርኛ በቀላሉ ለመረዳት ልፍት የማንሳት ኃይል፣ ዌይት የክብደት ኃይል፣ ትራስት የወደፊት የሚገፋ ኃይል፣ ድራግ ደግሞ የአየር ተቃውሞ ነው። እስቲ እያንዳንዳቸውን እንመልከት። መጀመሪያ ልፍት። ልፍት ማለት አውሮፕላኑ ወደ ላይ የሚያነሳ ኃይል ነው። ይህ ኃይል በዋናነት ከክንፎቹ ጋር ይያያዛል። አውሮፕላኑ ወደፊት ሲንቀሳቀስ አየር በክንፎቹ ዙሪያ ይፈሳል። የክንፉ ቅርጽ፣ የአየር ፍጥነት፣ የክንፉ አንግልና ሌሎች ሁኔታዎች ተጣምሮ ክንፉ የማንሳት ኃይል እንዲፈጥር ያደርጋሉ። አሁን ወደ ዌይት እንሂድ። ግራቪቲ ወይም የምድር ስበት ሁሉንም ነገር ወደ መሬት ይስባል። አውሮፕላኑ ከዚያ አይለይም። ስለዚህ አውሮፕላን ለመብረርና የሚፈጥረው ልፍት ከክብደቱ ሚዛን ጋር መድረስ አለበት። ከዚያም ትራስት አለ። ትራስት አውሮፕላኑን ወደፊት የሚገፋ ኃይል ነው። በአንዳንድ አውሮፕላኖች ይህ ኃይል በፕሮፕሌር የሚገኝ ሲሆን በጀት ኤርፕሌን ደግሞ በጀት ኢንጂን ይፈጠራል። እና አራተኛው ድራግ። አውሮፕላኑ በአየር ውስጥ ሲጓዝ አየር እንቅስቃሴውን ይቃወማል። ይህ የአየር ተቃውሞ ድራግ ይባላል። ስለዚህ አውሮፕላን በራ በእነዚህ አራት ኃይሎች መካከል የሚፈጠር ድንቅ ሚዛን። አሁን ደግሞ ወደ ክንፍ እንመለስ። ክንፍ ቀላል ነገር የሚመስል ቢሆንም በእውነቱ በጣም የተራቀቀ ኢንጂነሪንግ ዲዛይን ነው። የክንፉ ቅርጽ በአየር ፍሰት ላይ ትልቅ ተጽዕኖ አለው። አየር በክንፉ ዙሪያ ሲፈስ የግፊት ልዩነቶችና የአየር ፍሰት ለውጦች ይፈጠራሉ። ይህም በክንፉ ላይ የሚሰራውን የአየር ኃይል ይቀይራል። ነገር ግን አንድ ታዋቂ ሐሳብ ልንጠቅስበት እንችላለን። አየር በክንፉ ላይ እኩል ጊዜ ውስጥ መድረስ ስላለበት ከላይ የሚሄደው አየር በጣም ፈጣን ይሆናል የሚለው ቃል ማብራሪያውን ሙሉ ሳይንሳዊ ማብራሪያ አይደለም። ትክክለኛውን ምስል የበለጠ ውስብስብ ነው። የክንፉ ቅርጽ፣ አንግል ኦፍ አታክና የአየር ፍሰት ተጣምሮ የሚፈጥሩት የግፊት ልዩነትና የሞመንቲየም ለውጥ ወይም ለልፍት ዋና ምክንያቶች ናቸው። ይህ ነው የበረራ ሳይንስ በጣም የሚያስደስተው። አሁን ግን ወደ ተግባር እንግባ። ቀላል ሞዴል ኤርፕሌን ለመስራት ምን እንፈልጋለን? በመጀመሪያ የምንሰራውን አውሮፕላን በጣም ቀላል መሆን አለበት። ፎም ቦርድ ወይም ሌላ ቀላል የሞዴል ግንባታ ቁሳቁስ መጠቀም እንችላለን። ካርድቦርድ ለመጀመሪያ ዲዛይንና ፕሮቶታይፕ ለመስራት ልንጠቀም እንችላለን። እንዲሁም ሩለር፣ ፐንስል፣ ቴፕ እና ተገቢ ማጣበቂያ እንፈልጋለን። ከዚህ በተጨማሪ አርሲ አውሮፕላን እየሰራን ከሆነ ሞተር፣ ፕሮፕሌር፣ ባተሪ፣ ኤኤስሲ፣ ሪሲቨር እና ሰርቮ እንፈልጋለን። ነገር ግን ቁሳቁሶቹን ከመግዛታችን በፊት ዲዛይን መወሰን አለብን። ምክንያቱም ጥሩ አውሮፕላን የሚጀምረው ከጥሩ ዲዛይን ነውና። አሁን አውሮፕላኑን በአይምሯችን እንሳል። በመጀመሪያ ፊውዝሌጅ አለ። ይህ የአውሮፕላኑ ዋና አካል። ከዚያም ሜኑንግ አለ። ይህ ዋናው ክንፍ። ከኋላ ቴይል አለ። ቴይል አውሮፕላኑ እንዲረጋጋና አቅጣጫውን እንዲቆጣጠር ይረዳል። ሆሪዞንታል ስታብላይዘር የአውሮፕላኑን ፊት መቆጣጠር ላይ ይረዳል።
ቨርቲካል ስታብላይዘር ደግሞ ያው መቆጣጠር ላይ ይረዳል። ከዚያም ኤሌቬተር እና ሪዩደር ያሉ ኮንትሮል ሰርፌስስ አሉ። እነዚህ አውሮፕላኑ ወደ ተፈለገው አቅጣጫ እንዲዞር ያግዛሉ። አሁን የአውሮፕላኑን አካል ለመስራት እንጀምር። በመጀመሪያ ንድፉን በወረቀት ላይ እንስራ። ከመቁረጥ በፊት ሁሉንም ነገር መለካት አለብን። ለምን? ምክንያቱም በአውሮፕላን ላይ ትንሽ የሆነ ክብደት ወይም ቅርጽ ልዩነት እንኳን የበረራ ባህሪውን ሊቀይር ይችላል። ስለዚህ መርሃ ግብራችን ቀላል ነው። መጀመሪያ እንነድፋለን፣ ከዚያም እንገነባለን፣ ከዚያም እንፈትሻለን። ካልሰራ እንለውጣለን እና እንደገና እንፈትሻለን። ይህ ነው ኢንጂነሪንግ። ኢንጂነሪንግ ማለት ሁልጊዜ በመጀመሪያ ሙከራ ፍጹም የሆነ ነገር መስራት አይደለም። መሞከር፣ መሳሳት፣ መማርና ማሻሻል። አሁን ወደ ሞተር እንሂድ። ሞተር የአውሮፕላኑን ወደፊት እንቅስቃሴ ለመፍጠር ኃይል ይሰጣል። በኤሌክትሪክ ኢሲ ኤርፕሌን ውስጥ ባትሪው የኤሌክትሪክ ኃይል ይሰጣል። ኢኤስሲ የሞተሩን ኃይል መቆጣጠር ላይ ይረዳል። ሞተር ደግሞ ይህን የኤሌክትሪክ ኃይል ወደ ማሽከርከር እንቅስቃሴ ይቀይራል። ከዚያም ፕሮፔለር አየርን ወደ ኋላ ለመግፋት የተቃራኒ አቅጣጫ ኃይል ይፈጥራል። ይህም የአውሮፕላኑን ወደፊት ይገፋዋል። እና እዚህ አንድ ትልቅ ፊዚክስ ሐሳብ አለ። አየርን ወደ ኋላ እንገፋለን፣ አውሮፕላኑን ደግሞ ወደፊት ይንቀሳቀሳል። ይህ የኒውቶን ሶስተኛ እንቅስቃሴ ሕግን ለመረዳት ጥሩ ምሳሌ ነው። ነገር ግን አንድ ነገር በጣም አስፈላጊ ነው። ፕሮፔለር በጣም ፈጣን ስለሚሽከረከር በሚሰራበት ጊዜ እጃችንን ወደሱ በፍጹም ማቅረብ የለብንም። በተጨማሪም ባትሪውን በተለይ የአርሲ ሞዴሎች የሚጠቀሙት ባትሪዎች በትክክለኛ የቻርጅና በአምራቹ መመሪያ መሰረት መጠቀም አለብን። ሙከራውንም ከሰዎች፣ ከመኪኖች፣ ከቤቶችና ከሌሎች እንቅፋቶች ርቀን በክፍትና ተስማሚ ቦታዎች ማድረግ አለብን። አሁን የመጨረሻ ጥያቄ ይመጣል። አውሮፕላኑ ይበራል? ይህን ለማወቅ በቀጥታ ከፍ ብለን መወርወር አይገባም። መጀመሪያ የአውሮፕላኑን አካል መርምር። ክንፎቹ ቀጥ ናቸው? ክንፎቹ በሁለቱም ጎን ተመሳሳይ ናቸው? ቴል በትክክል ተገጥሟል? ኮንትሮል ሰርፌስ በትክክል ይንቀሳቀሳል? የክብደት ማዕከሉ በተገቢው ቦታ ነው? እነዚህን ሁሉ ከተረጋገጡ በኋላ ብቻ የበረራ ሙከራ እናደርጋለን። እናስታውሱ፣ የመጀመሪያ ሙከራ ካልተሳካ ይህ ማለት ሳይንሱ አልሰራም ማለት አይደለም። ዲዛይኑን ማሻሻል እንዳለብን ያሳየናል። ምናልባትም የአውሮፕላኑ በጣም ከባድ ሊሆን ይችላል። ምናልባት ልፍት በቂ አይደለም። ምናልባት ትራስት በቂ አይደለም። ወይም ደግሞ ድራግ በጣም ከፍተኛ ሊሆን ይችላል። ኢንጂነር የሚያደርገውን ነገር ግን ችግሩን መፈለግና መፍትሄን መስጠት ነው። እንግዲህ ዛሬ ምን ተማርን? አውሮፕላን በሰማይ ላይ የሚበር አንድ ትልቅ ማሽን ብቻ አይደለም። ፊዚክስ፣ ማቴማቲክስ፣ ኢንጂነሪንግ እና ቴክኖሎጂ በአንድ ላይ የሚሰሩበት ድንቅ ምሳሌ ነው። ልፍት አውሮፕላኑን ወደ ላይ ያነሳል፣ ዌይት ወደ ታች ይስበዋል፣ ትራስት ወደፊት ይገፋዋል፣ ድራግ ደግሞ የእንቅስቃሴውን ይቃወማል። እነዚህ ኃይሎች በትክክል ሲመጣጠኑ አውሮፕላን ይበራል። እና ይህ የሚያሳየን አንድ ትልቅ ነገር አለ። ሰዎች የሚመስለን የማይቻል ነገር በሳይንስ በምርምርና በኢንጂነሪንግ ሊቻል ይችላል። አንድ ቀን በሰማይ ላይ የምታዩትን አውሮፕላን እንደ ሀሳብ ብቻ የጀመረ ሊሆን ይችላል። ስለዚህ ሁልጊዜ ጥያቄ ጠይቁ፣ ሳይንስን ይማሩ፣ ሙከራ አድርጉ። ስህተት ሲፈጠር አትፍሩ፣ ከስህተታችሁ ተማሩ። እናም ከሁሉም በላይ ማሰብ ብቻ አታቁሙ፣ ይፍጠሩ። እኔም እስከሚቀጥለው ሳይንስ ቪዲዮ እላችኋለሁ። ኪፕ አስኪንግ ኩዌስችንስ፣ ኪፕ ቢልዲንግ ኤንድ ኪፕ ኤክስፕሎሪንግ። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሀሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ ማበረታታችሁን አታቁሙ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ነው።